ታቦር ተራራ ላይ በተመሳሳይ መልኩ ከነቢያት ሙሴና ኤልያስ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ ቤተሰቦችም እነዛን በመወከል እነ ጴጥሮስን እና ያዕቆብን እና ዮሐንስን እነ ሙሴን እና ኤልያስን በመንፈስ በማሰብ ይልቁኑ ደግሞ በመካከላቸው የነቢያትና የሐዋርያት ፈጣሪ ኢየሱስ ክርስቶስ ብርሃኑን ስለገለጠ ያን የችቦን ብርሃን በማየት ያን ብርሃን ያስቡበታል እንደማለት ነው። ዛማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። ያችን ድግስ ውጪ ውጪ በድንክ አልጋ ተገልብጬ ያቺ ድንክ አልጋ አመለኛ ያለ አንድ ሰው አታስተኛ። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉ ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። ገዳም የግብረ ሰዶማውያን መናኸሪያ ነው። ጉባኤ ቤት የጥንቆላ መማሪያ ነው። እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። ሰላም ሰላም፣ ውድ የሆኒቲው መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለበዓለ ደብረ ታቦር በሰላምና በጤና አደረሰን አደረሳችሁ። ሰማና በብሩ ደመና ሰማና በብሩ ደመና የቡሄው ብርሃን ለኛ መጣልን የቡሄው ብርሃን ለኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት። ከዘጠኙ የጌታችን አበይት በዓላት መካከል አንዱ በዓለ ደብረ ታቦር በጉጉት የምንጠብቀው በዓል ነውና እንኳን በድጋሜ በሰላምና በጤና በያላችሁበት አደረሳችሁ። የዛሬው መርሃ ግብራችንም በአብዛኛው ከዚሁ ከደብረ ታቦር በዓል ጋር የተያያዘ ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ እንዲሁም ለሌሎች እህት ወንድሞቻችን እንዲደርሳቸው ደግሞ ሼር በማድረግ እንድትተባበሩን እየጠየቅን ወደ በኋላ ደግሞ ስለ በዓለ ደብረ ታቦር ሚስጥሩን በሰፊው እንመለከታለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና እየጠየቅኩኝ ወደ መጀመሪያው ቪዲዮ እናመራለን። በቃ ድንግል ማርያም ወለደች፣ በቃ ወለደች፣ በቃ ምንድን ነው ይሄን ያህል ማርያም ማርያም ማለት? በቃ ወለደች፣ በቃ እሷ ዳነን ይላል እንጂ ታዲያ ለምን ሔዋንን ታነሳለህ? ታዲያ ፍርዱን የፈረደው ማን ነው? እግዚአብሔር ከፈረደው ሔዋንን ምን ብለህ ትጠቅሳለህ? ዝም ብለህ አርፋ ትቀመጥ። በቃ እግዚአብሔር የሚባል እንዲው ፈርዶብን በል ዝም ብለህ ለመፈረዳችን እንዲፈረድብን አንዲት ሴት አይተናል አይደለም እንዴ? እንድንድን ደግሞ ምን እናያለን? አንዲት ሴት እናያለን። እሷም ማናት? እመቤታችን ናት ማለት ነው። ስለዚህ ስንፈርድ ተፈረደብን ብለን ለመውቀስ ሔዋንን ከጠቀስ ስንድን ማርያምን መዘንጋት ፈጽሞ አንፌር ነው፣ ፍርደ ገምድልነት ነው፣ ትክክል አይደለም። ከዚህ ቀጥሎ ያለውን ቪዲዮ ባላሳያችሁ ደስ ይለኝ ነበር። ነገር ግን ያው በአንድም በሌላም አይታችሁታል ብዬ አስባለሁ። በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ የነበረ ነው ነገሩ። እውነት ይሁን አይሁን እንግዲህ እግዚአብሔር ነው የሚያውቀው። እውነት ያው መሆኑ አያጠራጥርም። ምክንያቱም አንዳንድ ነገሮች አሁን አይሆኑም ብለን በቤተክርስቲያናችን በፊት የምናስባቸው የነበሩ ነገሮች እየሆኑ እያየን ስለሆነ ማለት ነው። በተለያዩ ሚዲያዎች ላይ ቀርቦ እኔም አይቼው ነበረ። ለማውራት ራሱ ይከብዳል በነገራችን ላይ ነገር ግን እንዲሁ ያው ከታለፈ ደግሞ ነገሩ ውስጥ ለውስጥ እየተባባሰ ስለሚሄድ ነገሩ አሁን በግልጽ ስለወጣ በዚህ ጉዳይ ላይ ሁለት አይነት ሀሳቦች እየተነሱ ነው የሚገኙት። የመጀመሪያው ያጋለጡት ሰዎች ትክክል ናቸው፣ ማጋለጣቸው ትክክል ነው። ምክንያቱም በቤተክርስቲያናችን እንደዚህ አይነት ነገሮች በውስጥ ይለቅ እየተባሉ ውስጥ ለውስጥ ስር እየሰደዱ መጥተው የቤተ መቅደሱን ክብር እያጎደሉ ነው የሚሉ አሉ። አንዳንዶች ደግሞ ለምን ማስረጃ ሳይኖር ስም ማጥፋት አይሆንም ወይ ደግሞ ጉዳዩን በውስጥ መጨረስ አይቻልም ወይ የሚሉ ደግሞ ሁለት ጎራዎች ተከፍለዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ የሁለቱንም ሀሳብ አይተን እንመለስ። ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉ ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታፈሱ ይመጣል። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘና ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት
አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ልሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦልሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይህንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውም ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተ ክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለው ነው የምናደርገው። ሚዲያ ለኛ አዲስ አይደለም። ባለሙያ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽም። ሱባኤው መመለሻ የሚሆናቸው እኛም ስለምንገባ፣ ከሱባኤው በኋላ ግን አዲስ ዓመት ሳይመጣ ሀገረ ስብከቱን እናገኛለን። ይሄ ማስረጃ አለን። የተወሰኑ አካላት አሉ በስነ ስርዓት በሚያሳዝን ሁኔታ ወንድ ልጆችን ለትልቅ ባለሀብቶች የሚሸጡ በስነ ስርዓት ይሸጣሉ። አንድ የገንዘብ ምንጫቸው ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ ሆነ ብለው እንዲጠቁ የሚያደርጉ አካላት አሉ። ስለዚህ ጉዳዩ በጣም ሲሪየስ እና ሰፊ የሆነ ነገር ነው። እያንዳንዱ ሰው በጥልቀት ይህንን ነገር አይቶ ዳር የማያደርስ ከሆነ ይሄ በተወሰነ ሰው ትግል የተወሰነ ሰው ሩጫ የሚያቆመው ጉዳይ አይደለም። ስለዚህ ለመናገር ያህል እስከ ባለስልጣናት ድረስ የተወሰኑ ግለሰቦች ናቸው። ዞሮ ትልልቅ ባለሀብቶች ቤተክርስቲያንን እናገዝ እንርዳ በሚል ይቀርባሉ። ግን ዋናው ዓላማ እነዛ ሰዎች የሆቴልና የምናምን ባለቤቶች ናቸው። ለነሱ ብቻ ሆቴሉ እየዘጉላቸው፣ ቅድም ብሬ ነክቶታል። ከኋላ አምልኮ ሁሉ አለው። ይሄ አሁን ክርስቲያናዊ ብቻ ክርስቲያን ናቸው ምናምን አይደለም። አምልኮ አለው የምንልበት ምክንያት ሰኔ 30ን ቆጥሮ ይገናኛሉ። ያን ቀን በስነ ስርዓት ትንሽ ልጆችን መስዋዕት የሚያደርጉበት ቀን ነው። መስከረም 1 መስከረም 2 ይጠቀሙት በስነ ስርዓት አንግሰውም ይሁን ሌሊት እንትን ብለው ብቻ ያን ግብር ለመፈጸም እነሱ ፕሮግራም አድርገው ልጆችን በዛን ቀን እንደ መስዋዕት የሚያቀርቡባቸው ቀኖች ናቸው። ስለዚህ ጉዳዩ የግለሰብ ወይ እንትን ጉዳይ አይደለም። ሰፊ ሆነ ተብሎ ቤተክርስቲያንን ለማጥቃት ክህነቱን እያመከነ ነገ ከነገ ወዲያ ምንም አይነት አባት እንዳይኖረን፣ አባት አለመኖር ብቻ ሳይሆን እምነት እንድናጣ፣ በአባቶች ላይ እምነት እንድናጣ። ምክንያቱም አሁን ይህን ስንናገር የተወሰነ ሰው ብዙ ንጹህ አባቶች እያሉ ሁሉንም በዛ የሚያይ ሰው ሊኖር ይችላል። ያን አይነት አስተሳሰብ እንዲኖረን ነው እየተሰራብን ያለው። ክህነትን እንድናጣጥል እንድንንቅ ነው። ስለዚህ ከዚህ ሀሳብ ሁላችንም ወጥተን የዚህ ግብር ያለ ኃጢአተኛውንና ንጹህን ሰው እየለየን ብንሄድ በጣም የተሻለ ነው። ጥያቄ ለዘማሪ ብርሃኑ ተረፈና አብረውት ነጋሽ ሚዲያ ላይ ቀርበው ለነበሩ ጓደኞቹ እኔ ያየሁበት መንገድ አለ፣ እነሱም የሰጉበትና ያዩበት መንገድ ሊኖር ይችላል። ምንድን ነው የተባለው? ሙሉ የአብነት ትምህርት ቤት ግብረ ሰዶማዊ ሆኖ እናውቃለን ያሉትና ሰሞኑን መናፍቃኑ ተመችቷቸዋል። ገዳም የግብረ ሰዶማውያን መናኸሪያ ነው፣ ጉባኤ ቤት የጥንቆላ መማሪያ ነው፣ የመቁጠሪያው ግሩፕም ጭምር ማለት ሲሉ የሰማዋቸው ጉባኤ ቤት ግብረ ሰዶማዊ የሚስፋፋበት ነው የሚባል አጀንዳ እየተዛወረ ስላየው በእርግጠኝነት ያንን ገዳም ያንን ጉባኤ ቤት ማየት እፈልጋለሁ። እኔ ራሴ ሂጄ ሰዎቹ በቪዲዮ በማስረጃ ወጥተው ህዝቡ እንዲያ ይፈልጋለሁ። ምን ለማለት እንደተፈለገ ግልጽ አድርጋችሁ እንድታወጡልን እንፈልጋለን። መረጃ ታቅርቡ አታቅርቡ እያየሁ ነበር። ምንም ያየሁት መረጃ የለምና
በግልጽ ቪዲዮ አውጡልን። በግልጽ ደግሞ ያንን ቦታ ጠቁሙንና እኛ ሂደን እናረጋግጥ። ሙሉ ጉባኤ ቤት ግብረ ሰዶማዊ ነው ተብሎ ከተወራ ነገ ትውልዱ ጉባኤ ቤትን የሚያይበት መንገድ፣ ገዳምን የሚያይበት መንገድ ሌላ ነው። ግልጽ የሆነ ነገር እንድታቀርቡልን እንፈልጋለን። የምወድ የማከብርህ ወንድሜ ነጋሽ ማግኘት እፈልጋለሁ አንተን። እነ ዘማሪ ብርሃኑ ተረፈ ደግሞ ያወራችሁትን ነገር በቪዲዮ ደግማችሁ ደጋግማችሁ እንድታሳዩን እንፈልጋለን። ያን ያደረጉትን አካላት ደግሞ መንግስት ይዞ ለህግ እንዲያቀርብልን እንፈልጋለን እንጂ ይሄንን አጀንዳ ለአንድ ሰሞን ትተን ይሄ ቪዲዮአችሁ ለከርሞ ለዚያኛውም እየቀረበ ቤተ ክርስቲያንና ጉባኤ ቤት እንዲወቀሱ እንዲሰደቡ ስለማንፈልግ ይሄንን ቪዲዮ ለዘማሪ ብርሃኑ ተረፈ አድርሱልኝ። ሁሉም በመረጃ ይሁን፣ ቪዲዮው ይውጣ። እነዚያ ሰዎች ብቻ ለህግ ይቅረቡ። ያቋቋሙ ጉባኤ ቤት፣ የድጓው ጉባኤ ቤት፣ የቅኔው ጉባኤ ቤት፣ የቅዳሴው ጉባኤ ቤት፣ እነ ዋልድባ፣ እነ ጎንደር በዓታ፣ እነ ቤተልሔም የድጓ ማስመስከሪያ፣ እነ ጨጎዴ በሌላ አይን እንዲታዩብን አንፈልግም። እውነት ነው፣ ሰንበት ትምህርት ቤት ላይ የሚታዩ ጥሰቶች ሊኖሩ ይችላሉ፣ ጉባኤ ቤቶች ላይም ሊኖሩ ይችላሉ። ግን በዚህ ልክ ሙሉ ጉባኤ ቤት ተብሎ ሲነገር በጣም ተሸማቅቄያለሁ፣ በጣም ደንግጫለሁና ወንጀለኞቹን ብቻ ግልጽ አድርጋችሁ ንገሩን። አሁንም ደጋግማችሁ ቪዲዮ ሰሩልን ለማለት ነው። አድርሱልኝ አደራ። በነገራችን ላይ ሙሉ በሙሉ የለም ማለት አይቻልም፣ ይኖራሉ። ነገር ግን እንደዚህ ሙሉ አለ ብሎ እንትን ማለትም ለቤተ ክርስቲያናችን ጥሩ አይመስለኝም፣ እንደኔ ማለት ነው። ለማንኛውም ሙሉ ነጋሽ ሚዲያ ላይ ተለቋል። እዛ እናንተም ገብታችሁ በማየት የራሳችሁን አስተያየት መስጠት ትችላላችሁ። ነገር ግን ይሄ ማለት የግብረ ሰዶማዊነት በቤተክርስቲያናችን አለ ይኖራልም። ያ ማለት ግን ሁሉም ማለት አይደለም። ከልባቸው የሆኑ ዲያቆናት፣ ካህናት፣ መምህራን አሉ የሉ ማለት አይቻልም። ኖህ ወደ መርከቡ ሲያስገባ እኮ እርግብም ነበረች እባብም ነበር አይደለ? በቤተ መቅደስም እንደዛው ነው። እንግዲህ እግዚአብሔር አምላክ የራሱን ፍርድ ይሰጣል። እነዚህ ሰዎች ያው ፍርድ ያገኛሉ። እኛ አሁን እንዲህ ነው ለማለትም እኔ እውነት ለመናገር በጣም በቃ ነገሩን ስሰማው በጣም ነው በቃ የሰቀጠጠኝ ማለት ነው። በጣም ለማሰብ ማለት ባላቀርበው ራሱ ብዬ ነበር። ነገር ግን ያው በአንድም በሌላም እንትን ማለቱ መሰማቱ አልቀረም። ቲክቶክ ላይም እየተዘዋወረ ነው። በዩቲዩብም እንዳያችሁት ነው። ነጋሽ ሚዲያ ላይ ሙሉ ተለቋል፣ በክፍል ማለት ነው። እነዚህ አሁን ነጋሽ ሚዲያ ላይ የቀረቡት ታስረው ነበር በዚህ ጉዳይ ላይ ማለት ስም አጥፍታችኋል በሚል ማለት ነው። ስለዚህ ነገሩ ያው ተጣርቶ ወደፊት ያለውን ነገር የምንሰማው ይሆናል። እስከዛ ግን ያለውን ነገር በቤተክርስቲያን መከታተል ያስፈልጋል ማለት ነው። እነዛን ሰዎች እነዚህ ቆሻሻ ተግባር ውስጥ የተሰማሩትን ሰዎች መከታተል ማጋለጥ ያስፈልጋል። ምክንያቱም ይህ ነገር ስር ሰዶ በኋላ በጣም ከባድ ደረጃ ከመድረሱ በፊት እንደተባለው በመረጃና በማስረጃ አስደግፎ እነዚህን ቆሻሻ ተግባር የሚፈጽሙትን ሰዎች ወይም እንዲፈጸም የሚያደርጉትን ሰዎች ተከታትሎ ማጋለጥ ያስፈልጋል። ቤተክርስቲያናችንን መጠበቅ ያስፈልጋል ማለት ነው። እናንተስ በዚህ ሐሳብ ላይ ምን አስተያየት አላችሁ? ኮሜንት ላይ እስኪ አሳውቁን። ጾመ ፍልሰታ ያው ወደ መገባደዱ እየደረሰ ነው። በእውነት ለመናገር በጣም ነው ያጠረብኝ እኔ ማለት ነው። በእርግጥ አጭር ነው፣ ግን በዘንድሮ ደግሞ በጣም አጠረብኝ። አርብ ስለጀመረ ይሁን አላቅም አጥሮብኛል። ያው ከሳምንት ያነሰ ጊዜ ነው የቀረው። በዚህ እያስቀደሱ እንደዚህ እያየናቸው ከስራ ወጣው ነው እንግዲህ እዚህ ላይ እስጢፋኖስ ቤተክርስቲያን ይመስለኛል። አዎ እስጢፋኖስ ነው። እና ከስራ ወጣው እንደዚህ ሲያስቀድሱ በጣም ያስቀናል አይደል? እንደዚህ ስናያቸው እያስቀደሱ ቅዳሴውን ሲካፈሉ በጣም ያጓጓል። በተለይ የጾመ ፍልሰታ ቅዳሴ እጅግ የምናፍቀው ነው። ከዛ ጋር በተያያዘ አንዳንድ በዚህ በቤተክርስቲያን ውስጥ ስርዓት እናስከብራለን የሚሉ ሰዎች ደግሞ ምዕመናንን ምንም አያውቁ ምዕመናንን ይህን ወቅት ጠብቆ በአመት አንድ የሚመጣ ምዕመን ሊኖር ይችላል በነገራችን ላይ። ነገር ግን እንደዚህ ስርዓት እናስጠብቃለን የሚሉ ሰዎች ምዕመናንን የሚያሸማቅቁበት ጊዜ አለ። በቃ ዓለማዊ እስኪመስል ድረስ ማለት ነው። ያን አስመልክቶ መጋቢ ሃይማኖት ምትኩ አበራ የተናገሩት ነገር አለ። እስኪ እሱን አይተን እንመለስ። ቀዳስ ትታው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ እያለቀሰች መጣ ነው የነገረች።
ልጄ ጡት የሚጠባ ልጅ ነው እና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ። ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት። ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጩኸት እንስማ ወይስ እናስቀድስ? ይዘሽው ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ አየው። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ እንዴ! በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ሕፃናት አታስለቅሱብኝ መች አለ? እሱ እኮ እየቀደሰ ነው። መች ተረበሽኩ አለች ቤተ ክርስቲያን? መች አስቸገረችን? ምን አገባን ሲጀመርኛ? በጣም ነው የምናዋክባቸው። እስኪ ቁጭ በይ፣ እስኪ ወደዛ ሂጂ፣ እንትን አንሶት ይሆናል፣ ሽንቱ ይሆናል ምናምን፣ ምን አገባን? በቃ እናትየዋ ነች እኮ አለች፣ እናት ነች እኮ። ዝም ብለን ቅዳሴው ላይ ለምን አናተኩርም? አንድ ጊዜ ደግሞ ላስቀድስ ሄድኩኝ የሆነ ቦታ ነች፣ አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች። ይሄ እንትና ቦታ ነው ወደዛ ወኝ ተጋልኩኝ እዛ ጋር እኛኛውም ገፋ አረጉኝ አለች። ወደዛም ገፋ አረጉኝ። ወንዶቹ ጋር ሄድኩ። ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተ ክርስቲያን አለች። ወጥቻ ጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል። እግዚአብሔር እንዲህ ሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንም። ከሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው፣ ሁልጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አድርግ። ምን አገባን? ይኸው ስብከት ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ? እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። በትክክል በተለይ እነዚህ አስተባባሪ ናቸው የሚባሉ ይብሳሉ ይመስለኛል። እኔ ስለገጠመኝ ነው እኔም ማለት ነው። እና እንደዚህ በሰንበት ትምህርት ቤት እንደዚህ ሰልፍ ምናምን ሆኖ ሲታይ የሚገፈትሩ አሉ። ሁሉም ማለት አይደለም። ስርዓቱን ማስከበራቸውን ነው ማየት ጥሩ ነው። ስርዓቱ ማለት በስርዓት ሁሉም ነገር በስርዓት መሆኑ ጥሩ ነው። ነገር ግን በትህትና ሆኖ ብናስተባብር የዛን ቀን በነገራችን ላይ ያን ቀን የሚመጣ ሰው ሊኖር ይችላል። ያን አይቶ እንዴት ነው ድጋሚ የሚመጣው ያ ሰው ማለት ነው። ስለዚህ ስርዓቱን ማስከበሩ እንዳለ ሆኖ ነገር ግን በትህትናና በቃ ቀስ ብሎ ምዕመኑን ሳያስበረግጉ ቢሆን የተሻለ ነው ብዬ አስባለሁ። በሰንበት ትምህርት ቤት እንደዚህ አስተባባሪ በማህበራት በተለያዩ እንዲሁ በአንዳንድ ጊዜ ደግሞ ራሳቸውን ማንም አስተባባሪ ሳያደርጋቸው ራሳቸው አስተባባሪ ነኝ ብለው ደግሞ የሚመጡ አሉ። ጥሩ ነው ማለት ማስተባበሩ ስርዓቱ በትክክል መርሐ ግብሩ በትክክል እንዲካሄድ ማድረጋቸው ጥሩ ነው። ነገር ግን ስርዓቱን ደግሞ እናስከብራለን ብለው እዚህ ላይ ምዕመኑን ማሸሽ ደግሞ ተገቢ የሚሆን አይመስለኝም እንደኔ ማለት ነው። ስለዚህ ስናስተባብር ምዕመኑን በማያሸሽ መልኩ ቢሆን የተሻለ ነው ብዬ አስባለሁ። ተማሪና ውሻው ጊዜ አይስማሙ እስከ ዕድሜ ልካቸው አሉ እንደተዳሙ። ተማሪና ውሻው ጊዜ አይስማሙ እስከ ዕድሜ ልካቸው አሉ እንደተዳሙ። ተማሪና ውሻው ጊዜ አይስማሙ እስከ ዕድሜ ልካቸው አሉ እንደተዳሙ። ተማሪና ውሻው ጊዜ አይስማሙ እስከ ዕድሜ ልካቸው አሉ እንደተዳሙ። አቆፋ ዳንግቦ ወመኑን ለብሶ ተሰማሲ ልጁን አለስልሶ አንዱ ትንፍኝ ጥሬ የጉራሽ እንጀራ ውሻ ሲያባርረ ያለው መከራ አሁን በየ የቆጠርኩበት ኪዳን የፈታው መልእክት በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ። ወደ ቀጣዩ ቪዲዮአችን ስንሄድ ደግሞ እሁድ ዕለት በሁለቱ ዘማሪያን ማለትም እጅግ የምንወዳቸው ዘማሪ ሲስተር ህይወትና ባለቤቷ ዘማሪ ይትባረክ ተገኝ በመግዲ ሾው ላይ ቀርበው የራሳቸውን ህይወት ሙሉ ህይወታቸውን ያካፈሉበት እጅግ ድንቅ ቆይታ ነበር። እኔ ሙሉውን አይቼዋለሁ። በጣም ደስ የሚል ቆይታ ነበር። ከህይወታቸው መማር የሚገባን ብዙ ነገር አለ ብዬ ስላሰብኩኝ
ሙሉውን እዛ ላይ መቅዲሾ ላይ ገብታችሁ ማየት ትችላላችሁ። ነገር ግን የተወሰኑ ነገሮችን እዚህ ላይ እንድንመለከት ስለወደድኩኝ ወደዚህ አምጥቻቸዋለሁ ማለት ነው። በተለይ ደግሞ እነዚህ ፌሚኒስት ነው ምናምን የሚሉ አካላት ቢሰሙት እኔ ብትሰሙት በጣም ደስ ይለኛል። ሚስት ለባሏ፣ ባል ደግሞ ለሚስቱ ምን አይነት ህይወት መኖር እንዳለበት በጣም የሚገርም ቆይታ ያደረጉበት መርሃ ግብር ስለነበረ እሱን እስኪ የተወሰነ እንከታተልና እንመለሳለን። አንዱ የአንዱን ሸክም ሊሸከም ነው። ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱ እንደዛ ይወደዳት ይላል። ቤተክርስቲያን ደግሞ ለክርስቶስ እንደተገዛችለት ሚስት ደግሞ ለባሏ ትገዛለት ይላል አልቃሉ። እኛ ደግሞ መገዛት ማለት ምን ማለት ነው? መገዛት አሁን የቤታችንን ስሜት ምናምን የሚመስለው ሰው አለ። ሰው ላፈቀረው ሰው ምንም ይሆናል። ትዳርን ሊያጸናው ለትዳር ዝግጅት ስንገባ ትዳርን ስናስብ መጀመሪያ ፍቅሩ ይቀድማል። ከዛ በኋላ ግን የሚመጡብኝን ፈተኖች ትዕግስትን ገንዘብ በማድረግ ትህትናን ገንዘብ በማድረግ የወንድሜን ሸክም ጉድለቱን ሳይ እኔ ደግሞ ምንድነው ጎዶሎ ያለብኝ ያንን እሱ ተሸክሞ የለ የሚለውን ስናስብ ነገር ላይ ክርር አናረግም። ነገሮችን ማክረር የትዳር በጣም መጥፎ ፈተና ነው። ነገሮችን መተው፣ መወያየት ያለብሽን ነገር ላይ መወያየት። ያ ሲሆን ትዳሩ ይጸናል። ትዳር የሚመሰረት ደግሞ እግዚአብሔርን በጸሎት መጠየቅ ይገባል። ከዛ ደግሞ ልጆች ሲመጡ ምን ሲል እግዚአብሔር በጀቶቻቸውን እያዘጋጀ ያመጣቸዋል። ያ ነው የኛ የትዳር ህይወት። እኔ እንደውም ስሰማ ስላንቺ በቃ ዓለም በቃኝ ሁሉ ብለሽ ገዳም ገብታ ነበር ይያል እና ከገዳም ነው ብዙዎቹ መንፈሳዊ ህይወት ላይ ስንበረታ በቃ የዓለምን ጊዜያዊነት እየገባን ሲመጣ አይ እኔ እኮ ለሰማይ ነው የተዘጋጀሁት ብለው ብዙ ሰዎች ወደ ገዳም ለመሄድ ራሱ ጥሪ ይፈልጋል ብዬ አስባለሁ። ሁሉ ነገር ትቶ ገብተሽ ነበር ትብለሽ ማለት ገዳም? አዎ በልጅነቴ ገና ማትሪክ እንደወሰድኩ ውጤቴን ሳላይ ነበር የሄድኩት። በቃ ምንም አያደርግልኝም ይሄ ዓለም ብዬ እግሬን ተለጭቼም ብዬ ሄድኩኝ። ግን ደግሞ እዛ አባቶች አሉ፣ ትላልቅ አባቶች አሉ። በዓለም ነው አንቺ በዓለም የምታገለግዩ ህዝብ አለ። ከአንድም ሁለቴ ሶስቴ ሲነግሩኝ ነው የሄድኩት። ሰዓት ደግሞ መመለሻም የለኝም። ለምን ልሄድ ነው የሄድኩት? እንግዲህ ከዛኩሽን ተለርሳ እንደማትመለሽ አልመለስም። እነ መሪት ባረከ ልጆቼ ምንም የለም የዛኔ እና በቃ ልክ እንደዛ ሲሉኝ አባቶች ሊያሰናክሉኝ ነው እንዴ እንደዚህ የሚሉኝ? እኔ አላቅም። ተክልዬ ጻድቁ አቡነ ተክለ ሃይማኖት በጣም ማማክራቸው እንደ ስጋ አባቴም እንደ ነፍስ አባቴም እንግዲህ ጻድቁ እኔ የምመለስበት ገንዘብ የለኝም፣ ከዚህ ውጪ ካሉኝ ገንዘብ ይስጡኝ፣ የምጠይቀው ዘመድም የለኝም እዚህ ብዬ ነገርኳቸው። እኔ ከጻድቁ ጋር የምነጋገረው ቀጥ ብዬ ሄድኩኝ ወደ ቡታጀራ። በገባው በነጋታ ነው ውጤት የመጣው፣ የማትሪክ ውጤት እንዳውኑ አይደለም። ማትሪክ ተፈትነሽ 2 ወር 3 ወር ቆይቶ ነው በሚመጣው ድሮ። ከዛ በቃ በጣም ደስ አለኝ፣ ውጤት መጥቶልኛል። መፈልገው ደግሞ ያው ሰው መርዳት ነው መፈልገው፣ ከበፊትም ሰው ማስደሰት እጅግ በጣም ደስ ይለኛል። ሰው ተደስቶ ካየው በቃ በጣም መደሰተው ከበፊትም እና ነርስ ከሆንኩ ደግሞ የበለጠ ሰዎችን እረዳለሁ በሙያዬ ብዬ ሞላውኝ። አንደኛ ምርጫዬን ነው ደረሰኝ፣ አዲስ አበባ ዩኒቨርሲቲ ደረሰኝ። እዛው ተማርኩኝ። ጳውሎስ ነው የተማርኩት፣ እዛው ተቀጠርኩ። በጣም ሳወጣ እዛው ጳውሎስ ደረሰኝ። ለምን እግዚአብሔር ደግሞ እንዳገለግል ፈልጓል ማለት ነው እዚህ ሆኜ ብዬ እዛ ያገለግልሽ ጋር ዘምሪም ነበር። ዝማሬው የት ተጀመረ ብዬ እኮ ዝማሬው በሕፃንነቴ ጀምሮ ምንም ዝማሬው ከልጅነቴ ጀምሮ አልተቋረጠም። ዘምሪልን የሚሉሽ ይመስለኛል። እኛ እኮ አሁን እንደዚህ ሙያተኞች ላይ ቆንጆ ድምጽ ያለ ሰው ሲዘምር በተለይ ደግሞ ያረጋጋል። በእኛ ሙያ ውስጥ ያሉ ሰዎች ጋር ነው ስንሰበሰብ እንዘምራለን። በማንዳንዴ ዘምር ይሉኝና እናንተ ዝም ብሎ ስራ ነው ምናምን ብዬ እየሰራሁ እያለ አውቀው መዝሙሩን ይጀምሩታል። ከሰማው ደግሞ ስለምቀጥል ጸጥ ብሎ ይሰሙኛል። እሺ አገልግሎት ማለት ከይሁ ጋር የምንተዋወቀው ያው አገልግሎት በደንብ ወደ ዝማሬ አገልግሎት ከመጣው በኋላ ነው በለጠ ተውቃችን የጀመረው። ግን ያው እድገቴ ምንም ተወልጄ የሚያደግኩት ቀራኒዮ መድኃኔዓለም ከአዲስ አበባ የመጀመሪያው ቤተክርስቲያን ነው። በ200 ዓመት የሞላው ቤተክርስቲያን ነው። ከአዲስ አበባ ከመቆርቆሩ በፊት የተሰራ ቤተክርስቲያን ነው። ቀራኒዮ መድኃኔዓለም ይባላል። ጥንታዊ ቤተክርስቲያን ነው። እዛ ነው ተወልጄ የሚያደግኩት። አገልግሎቴ ምንም የጀመርኩት እዛ ነው። ትውቃችን ግን ወደ ዝማሬው ከመጣው በኋላ አገልግሎት በደንብ ማገልገል ሲጀምር ነው የተዋወቅነው። አንዳንድ ጊዜ ሰዎችን ከውጭ በርቀት ስናያቸው ማለት በህይወታቸው ላይ በቃ አልጋ ባልጋ የሆነ ወይ ደግሞ ምንም ያልገጠማቸው ሊመስለን ይችላል።
ሁሉም ሰው ያው ሲያወራ ውስጡ የራሱ የሆነ ያሳለፈው ነገር ይኖራል። ያን በእግዚአብሔር ቸርነት በእግዚአብሔር አጋዥነት ያሳለፈውን ነገር ካልተናገረው ማወቅ አይቻልምና ዘማሪት ሲስተር ህይወትና ዘማሪ ይትባረክ ተገኝም ምን አይነት ቻሌንጆችን እንዳሳለፉ ምን አይነት ተግዳሮቶች በህይወታቸው እንዳሳለፉ ያን ደግሞ እንዴት እግዚአብሔር እንዳሳለፈላቸው ደግሞ የመሰከሩበትን እንደውም በፈተና ስታነሹ በህይወትሽ የገጠመሽ ፈተና ነበረ? መኪና አደጋ ገጠመሽ፣ ከዛ በኋላ የጻፍሽው መዝሙር አለ። ስለሱ ትይልኝና ባለቤትሽን በጣም ስለሚወደው እሱ መዝሙር መምህር ብዙ ጊዜ ተናግሬዋለሁ ሶሻል ሚዲያ ላይ መኪና አደጋ ደርሶብኝ ነበር። በነገራችን ላይ መዝሙሩ አልበም ነው፣ ቁጥር 4 አልበም ላይ ነው የገባው እሱ መዝሙር። ቁጥር 4 አልበሜን በ14 ተቀረጽኩኝ። በ15 ወደ አክሱም እየሄድን መርጦ ለማርያም አድረን በ16 ነው አደጋ የደረሰው። ተሳፋሪ ላይ በሙሉ ነው ነው እንዳለ መኪናው ሙሉ ቅጥቅጣይ ይዞ ነበር። በጣም ከባድ አደጋ ነበር። እግዚአብሔር ይመስገን አትርፎን ቆመናል። ያንን እግዚአብሔርን ለማመስገን እንደመጣሁኝ አንድ መዝሙር ሰራሁኝ። አልበሙ ሊወጣ ሲል ለኔ እቺ ቀን ያንተ ስጦታ ናት፣ ዳግም በህይወት ፊቴ ቆምኩባት፣ ዳግም በህይወት ቆሜ ያመሰገንኩባት የምትል ዝማሬ ራስሽ የጻፍሽው ራስሽ ዜማው ነው? ግጥም የሰራው ሐሳቡን የሰጠሁት እኔ መምህር ደረጃ አጥናፌ ነው። ዜማውን ደግሞ ሊቀ መዘምራን ቴዎድሮስ ዮሴፍ ነው የሰራው። እስቲ በዜማ ለኔ እቺ ቀን ያንተ ስጦታ ናት፣ ዳግም በህይወት ፊት የቆምኩባት፣ ዳግም በህይወት ቆሜ ያመሰገንኩባት፣ ለበረከት ስወጣ መንገድ ሞት ቢዘኝ ቢሰውር ወጥመድ፣ ሰበርክልኝ ወጥመዱን ጌታዬ፣ ማሸነፊያ ሆነ ማምለጫዬ። ግን በጣም በቃ ውስጧ ጥንካሬ ስለነበራት ነው እንደውም የዳነችው። በውስጧ እንዲህ በእጅ ላለመስጠት ወድቆ ተሰብሮ ላለመቅረት ምናምን የሚታደርገው ትንቅንቅ ለመዳን ያላት ተስፋ ጥሩ ስለነበረ እንደውም ከተባለው በቶሎ ዳነች እንጂ ቦታው ፍራክሽን የተደረገበት ቦታ ስጋ እና አጥንት በጣም ስጋ ስላለው ለመዳን ስጋ ከአጥንቱ ጋር ለመቅጠም አጥንቱ ከአጥንቱ ጋር ለመቅጠም በጣም ከባድ ነው። እዚህ ጋር እንግዲህ የብዙ ወንዶችን ብርታት ትሆናለህ ብዬ ስለማስብ ነው። ስታገለግል መከራ ደርሶባታል፣ ከባድ ጊዜ እያሳለፈች ነው። አይ ይሄ ነገር ብለህ ወደኋላ ለመሄድ አላሰብክም? እንደ ወጣት አላሰበም። እንደውም ልጅ እኮ ላልወልድ እችላለሁ ብዬ ስለው እኔ እኮ ልጅ አይደለም የምፈልገው አንቺን ነው የምፈልገው። አዎ እንደዛ ነው ያለኝ። ታድለሽ። ያው ማለት ልጅ የእግዚአብሔር ስጦታ ነው። እኔ ልጅ እወዳለሁ። ቤተሰቦቼም በጣም በልጅ የተከበቡ ናቸው። እኔ ለቤተሰቤ 19ኛ ልጅ ነው። ማመን ነው የሚከብድሽ። አዎ እና ከ19ኙ 9 አለን በህይወት እና ከአንድ እናት አባት የተወለዱ ናቸው 19። የልጅ ልጆች በጣም ብዙ ናቸውና በልጅ ነው የተከበብኩት። በጣም ልጅ እወዳለሁ። ግን እንዲህ ስለሆነ ግን ይሄ ነገር ማሳዘን አልፈልግም። እንዲህ ብዬ ፈቅጄ እንትን ያልኩትን ፍቅር ማሳዘን አልፈልግም። ማውለድ ማትሺ ከሆነማ ኢቭን ቤተሰብ ራሱ በእንዲህ አይነት የሆነ ሁኔታ ጣልቃ ሊገባ ይችላልና እኔ አመኘበት ምናምን የሆነ ነገር ነውና እንደዚህ ልጅ ተፈጥሯል ስትለኝ ደግሞ አላመንኩም። በቃ አንዳንዴ ከሕክምና ጥበብ በላይ ይሆናል እኮ እግዚአብሔር ኃይል። አደጋው ከተፈጠረ ከ2 ዓመት ከምናምን በኋላ ያ ሁሉ አለፈና ያው ልጆች እነዛ ታሪኮች ሁሉ አልፈው ዛሬ በበረከት 3 ልጆች ዘታውስ በወንጌል ኪያኪ የተባሉ 3 ልጆች መጥተዋል። ዘታውስ ማለት የጌታ ማለት ነው። ሁሉም የእግዚአብሔር 3 ህቡ ስሞች ናቸው። የጌታ ማለት ነው። የጌታ አሁን ይሄንን እየሰሙ ሰው የሚያወጣ ይመስለኛል። ሁለተኛ የመጀመሪያው ልጅ ሲወለድ አሁን እኔ በጣም የሚገርምሽ እኔ የታመመ ሰው በነገርሽ ላይ እኔ ጭንቀታም ነኝ እንዳልኩሽ። እኔና እናቴ ቤት ውስጥ ቁጭ ብለን ምግብ ሰርታለች። የሆነ ነገር ቡና ምናምን ተፈላልቷል። ምግብ እየበላን መጣው ፀጉሬ ልሰራ ምናምን ብላ ወጣች። ኦኬ እሺ ምናምን ፀጉሯ ልትሰራ ልትወድነ እንዳትለኝ ፀጉሬ ልሰራ ብላ ቡና ተፈላልቶ ፀጉሯን በጣም ስትቆይ ደወልኩ። ጨርሰና ቆይ ልጨርስና እደውልልሃለሁ ነው። ለካ እሷ የዛ ሰዓት ኦፕራሽን እየተደረገች እየገባው ነበር። ገና ፍሉድ እየተቀጠለልኝ ደወለ። ቆይ ካክሱት ነኝ እደውልልሃለሁ አልኩት። ከቡና ላይ ተነስተሽ እንዴ ሽርቷ ፈሶኛል። ምጥ ጀምሮ ነው የሄድኩት። ከዛ መጣው ፀጉር ቤት ደርሼ ያልኳቸው ማታ ዳቦ ቆሎ ስቆርጥ ነው ያደርኩት ለራስሽ። አዎ እንግዳ ሲመጣ ማስተናገድበት። ከዛ ሄድኩኝ። ሰከንድ ስቴ ደርሼ ያለው ስደርስ ግን መውጣት አይችልም። የማህፀን ጥበት ገጥሞኛል ባደጋው የተነሳ።
ስለዚህ ሰርጀሪ መሰራት አለብሽ ተባልኩኝ። እሺ አልኩኝ። ወደ ኦአር ልገባ ስል ደወለ፣ ግሉኮስ የተቀጠለልኝ። ቆይ ካክስ የገባው ነው ደውልልሃለሁ አልኩት። ከዛ ስልክ ለጓደኛዬ ይሰጥ ጎንሽ እንዲሆን አልፈለግሽም ቢቢ በቃ አጥናቅቄ ልጥራው ብዬ ነው። እውነት ለመናገር ፍርሃቷን እንደዛ ያደረጋት እንደው እንትንም ካልኩኝ ከሞትኩም ልሙት አይነት ነገር ነው እንጂ የኔን ጉጉትና የኔን ፍላጎት ያው መቼም ከዚህ በፊትም ብዬ ብለነው አናውቅም። እውነት ለመናገር በጣም ከባድ ነበር። እኔ በሰዓቱ የተሰማኝ ስሜት ከባድ ነበር። ይቅርታ አንዳንድ ታሪክ አልፎ ስታወሪ የትናንት ያህል ይሰማል። ያው እሷ እኖራለሁ ብናም ለኔ ልጅ ሰጣ ማለት ነው የፈለገችውና የልጅ ፍላጎት ስለነበረኝ ልጅ ሳልሰጠው እንዳልሞት ማለት ነገር ልጁን አትረፋ በሞትም ለሞት አይነት ነገር ነው አውርተነው አናውቅም ከዚህ ቀደም። ግን እውነታው እና ልክ ደውላለሁ ስደውል ወደ ጳውሎስ ገብቼ ነው እና አለች። ከዛ እንኳን ደስ አለህ ወንድ ልጅ አባት ሆናል ስትለኝ ማለት አይ ወይኔ ምን አይነት ብርቱ ነሽ ማለት ምናምን ስገባ ከዚህ በላይ ያው ማውራት ምናምን ትችላለች፣ ልጅም እንደዚህ ታቀፈዋለች ምናምን እና በቃ በጣም ከባድ ነበር በሰዓቱ ለኔ በጣም ማለት እንደ ወንድ ልጅ እንደ አባትን ለሌሎች እንደማንኛውም ወላጅ አባት ምናምን ከጎን ሆኖ ጭንቀትን መካፈል ማለት ስሜቱ ምን እንደሆነ አላውቀውም። በጣም የሚገርም ነውና ሁለቱ ዘማሪያን በእውነቱ ያላቸው ፍቅርና መደጋገፍ መተባበር ደስ የሚል ነው በጣም እና እግዚአብሔር እስከመጨረሻው ድረስ በፍቅር እንድትኖሩ በአንድነት እንድትኖሩ በስራችሁም እግዚአብሔር በመካከላችሁ ሆኖ እንዲባርክላችሁ ከልብ እንመኛለን። ሁለቱ ዘማሪያን ራሳቸው በግል መዝሙር አላቸው፣ በህብረት ደግሞ የዘመሩት መዝሙር አለ። ስለዛም የተናገሩት ነገር የዘመሩት ዝማሬ ደግሞ እስኪ ሰምተን እንመለሳለን። የኔ ዩቲዩብ ዝማሬዎች ብቻ የሚተላለፉበት ዘማሪ ሲስተር ተፈሪ ነው የሚለው። የዩቲዩብ ደግሞ ዘማሪ ይትባረክ ተገኝ ኦፊሻል ነው የሚለው። የጋራ ደግሞ ኢንተርቪዎችን፣ ትምህርቶችን እንደዚህ ላይቭ ፕሮግራሞችን የምናስተላልፈት ደግሞ መባ ሚዲያ ነው የሚለው። ሶስቱም የኛ ቻናሎች ናቸው። ምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ናመድኃኒቴ ፍቅርን አልብሰኝ ይቅር መራቆቴ ናና አማኑኤል ናመድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል ድኛለው በሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ናመድኃኒቴ ፍቅርን አልብሰኝ ይቅር መራቆቴ ናና አማኑኤል ናመድኃኒቴ ፍቅርን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋር አማኑኤል ድል አድርገልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አማኑኤል አፌ አንተን አወጀ አማኑኤል በከበረው ደም አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ናመድኃኒቴ ፍቅርን አልብሰኝ ይቅር መራቆቴ። በእውነቱ ለዘማሪ
ይትባረክ ተገኝና ለዘማሪት ሲስተር ህይወት ዝማሬ መላእክትን ያሰማልን። በቀጣይ በተሻለው አገልግሎት እግዚአብሔር እስከ መጨረሻው በትዳራቸውም በልጆቻቸውም እንዲባርካቸው ከልብ እንመኛለን። ወደ ቀጣይ መርሃ ግብራችን ስንሄድ ነገ የምናከብረው ደብረ ታቦርን ይመለከታል። ደብረ ታቦር ምንድነው? ለምን እናከብራለን? በደብረ ታቦር የሚደረጉ ስርዓቶች፣ ክንዋኔዎች፣ ሚስጥራቸው፣ ትርጉማቸው ከምን የመጣ ነው? እንዲሁም በደብረ ታቦር የሚፈጸሙ ስርዓቶች ምን ይመስላሉ የሚሉትን ከመምህራን አለፍ እያልን የተወሰኑትን ለማየት እንሞክራለን። ደብረ ታቦር ምንድነው የሚለውን ከዚህ እንጀምር። ደብር ማለት በቤተ ክርስቲያን ቋንቋ ወይም በግዕዝ ቋንቋ ስንወስደው ተራራ ማለት ነው። ከፍ ያለ ተራራ ከገጸ ምድር ከፍ ያለ ከምድር ከፍ ብሎ የሚታይ በክብር በገጸ ምድር ላይ በክብር ከፍ ብሎ የሚታይ ነገር ሁሉ ተራራ ይባላል ማለት ነው። ስለዚህ ደብር ማለት ተራራ ነው። ታቦር ማለት ደግሞ ብርሃን ብለው ሊቃውንት ተርጉመውታል። ነጸብራቅ ብርሃን እንደገናም ደግሞ ያው ጸዳልም ይሉታል። ጸዳልም ነጸብራቅም ብንለው ሁሉም ሲተረጎም ብርሃን ማለት ነው። ስለዚህ ደብረ ታቦር የሚለው ስንመለከተው በብርሃን የተከበበ ብርሃን የተገለጠበት ብርሃንን የለበሰ ተራራ፣ ታላቅ ተራራ፣ ረጅም ተራራ የሚለውን ነገር ይነግረናል ማለት ነው። ይሄንን ደብረ ታቦር የሚለውን አስቀድሞ በብሉይ ኪዳንም ዳዊት በመዝሙር 88 ቁጥር 12 ላይ ታቦር ወአርሞንኤም በስመ ዚአከ ይትፌስሑ፣ ታቦርና አርሞንኤምና ታቦር በስምህ ደስ ይላቸዋል ወይም ደስታን ያደርጋሉ ብሎ ተናግሯል። ወይስ እንዲሁም ያመሰግናሉ ተብሎ ተነግሯል ማለት ነው። እንግዲህ ታቦርና አርሞንኤም ያመሰግናሉ ማለት ተራራዎች ናቸው ሁለቱም። ደብረ ታቦርና አርሞንኤም የሚባሉ ተራራዎች ፊት ለፊት በአንጻር የሚገኙ ማዶ ለማዶ ላይ ያሉ ማለት ነው። እዚህ ላይ ዳዊት ሲገልጽ ታቦርን ብቻውን አልገለጸውም። ወአርሞንኤም ብሎ አርሞንኤም አጫፍሮ ይናገራል፣ ይገልጻል። ምክንያቱም አርሞንኤም እዚህ ጋር ምን ያገናኘዋል ቢሉ ታቦር ላይ የተገለጠው ብርሃነ መለኮት ወይም ነጸብራቀ መለኮት እስከ አርሞንኤም ድረስ አካሏልና አርሞንኤም ስላካተተው ተራራውን ስለዚህ ታቦር አርሞንኤምና ታቦር በስምህ ደስ ይላቸዋል ይደሰታሉ ብሎ ስምህ ይላንተ ምስጋና ያቀርባሉ ብሎ ይሄንን ተናግሮታል ማለት ነው። ስለዚህ ደብረ ታቦር ማለት በብርሃን የተከበበ ብርሃን ያንጸባረቀበት ወይም ብርሃነ መለኮት የተገለጠበት ተራራ ለማለት ነው ብለው ሊቃውንት አባቶቻችን በዚህ መንገድ ያስተምራሉ ማለት ነው። ስለዚህ በዚህ በደብረ ታቦርን ስንመለከተው ወንጌል ብዙ ጊዜ ቀጥታ ደብረ ታቦር ብሎ ባይገልጸውም ታቦር ረጅም ተራራ እያለ ይገልጸዋል። በተለይ ማቴዎስ አብዝቶ ይጽፋል። በ17ኛው ምዕራፍ ማቴዎስን ወንጌል ስናነበው ዋመስሱ ሞዓል ነስወሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ከ6 ቀን በኋላ ስሱም ሰዱስም ይላል። ሰዱስም ስሱም ቢል 6 የሚለውን ቃል ወይም ቁጥር ነው የሚወስነው። ከ6 ቀን በኋላ ማለትም 7ኛ ቀን እንደማለት ነው። ወደ ተራራ ይዟቸው ጴጥሮስን ያዕቆብና ዮሐንስን ይዞ ወጣ ይላል። ስለ ደብረ ታቦር ከመጽሐፍ ቅዱስ ዘማሪዎቻችንን እንጠይቃቸዋለን። 5 ጊዜ ብቻ ኮፒ ሊንክ አድርጉልኝ። ዘማሪ ትምህርትነሽ ከሙታን መካከል ክብሩን ሊያሳየው ማን ነበር የጠራው? ሙሴም የቀደመው ሰው ለምን ነበር ከሙታን መካከል ሙሴን ብቻ የጠራው? አልገብተህልኝ ነበር ልታሳየኝ ክብርህን ነገስ ከሞት ገስግሰህ አይቼሃለሁ አሁን
በትክክል እግዚአብሔር ለቃሉ የታመነ አምላክ ነው። ከሙሴ የምንማረው ሙሴ በሕይወት ሳለ ነበረ እግዚአብሔርን ፊቱን ማየት እንደሚፈልግ የጠየቀው። እግዚአብሔር ግን ቃል ከገባለት በኋላ በሕይወት ሳለ ሳይሆን ከሞት ቀስቅሶ ነው ክብሩን ያሳየው። እኛም ዛሬ የለመነው ዛሬ የጠየቅነው ዛሬ ላይሆን ይችላል፣ የዛሬ ዓመትም ላይሆን ይችላል። እመኑኝ እግዚአብሔር ቀን አለው። የጠየቅነው የለመነው ሁሉ የሚሳካበት ጊዜ ይኖራል። እሺ ከብሔረ ሕያዋንስ ማንን ነው የጠራው? ኤልያስ ኃይለኛው ኤልያስን ለምንድን ነበር የጠራው? ሀብታሙ ከሐዋርያት መካከል ማንን ነበር የጠራው? ጴጥሮስና ያዕቆብ ደግሞ ዮሐንስ። ሐዋርያው ጴጥሮስ ሙሴና ኤልያስን ከክርስቶስ ጋር ሲያያቸው ምን ነበር ያለው? ጴጥሮስ በተመስጦ ደስ አብስ ምን ሲል ነው በደመና ሆኖ ምስክርነቱን የሰጠው? እርሱ ደስ የሚለኝ ልጄ ነውና ሲያበራ ለመዳናችን ስሙ ተጽፎና። ይህቺ ቀን በደረሰች ቁጥር እኔን ማንን መሆን ትፈልጋለህ ብትሉኝ እውነት ይህችን ቀን ባሰብኩ ቁጥር ሙሴን በሆንኩ እላለሁ። ግን ወስዶ ምን ነበር ያሳያቸው? ለምን ነበር የወደቁት? ማየትስ ለምን ተሳናቸው? ፀሐይ ሲያበራ ማነው ማይፈራ? ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። አከባበሩስ ምን ይመስላል? ከበዓለ ደብረ ታቦር ጋር ተያይዘው የሚነሱ ጥያቄዎች አሉ። ሙልሙል፣ ጅራፍ፣ ሌሎችም የመሳሰሉት ነገሮች ሚስጥራቸውስ ምንድነው የሚለውን ደግሞ መጋቢ ሐዲስ ሮዳስ ታደሰ ዶክተር የሚሉትን አይተን እንመለስ። እንግዲህ ደብረ ታቦር ቤተሰብ ተሰብስቦ አባወራ ችቦውን ለኩሶ ችቦውን ያበራል። ብርሃኑ በብርሃኑ ዙሪያ ደግሞ ቤተሰብ ይሰበሰባል፣ ብርሃኑን ይመለከቱታል። እንግዲህ ታቦር ተራራ ላይ በተመሳሳይ መልኩ ከነቢያት ሙሴና ኤልያስ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ ቤተሰቦችም እነዛን በመወከል እነ ጴጥሮስን እና ያዕቆብን እና ዮሐንስን እነ ሙሴን እና ኤልያስን በመንፈስ በማሰብ ይልቁኑ ደግሞ በመካከላቸው የነቢያትና የሐዋርያት ፈጣሪ ኢየሱስ ክርስቶስ ብርሃኑን ስለገለጠ ያን የችቦውን ብርሃን በማየት ያን ብርሃን ያስቡበታል እንደማለት ነው። ስለዚህ የችቦ ብርሃን ጌታችን ፊቱ እንደ ፀሐይ ማብራቱን፣ ብርሃኑን፣ ልብሱ እንደ በረዶ ነጭ መሆኑን በችቦ ብርሃን ወካይነት ቤተሰብ ተሰብስቦ በዓሉን በደመቀ መልኩ በወንጌል ላይ የተጻፈውን ታሪክ በተግባር ባለው አቅም ለማየት ይሞክራል ማለት ነው። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላልና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸው መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከእግረ ደብረ ወይም ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። በተለየ ደግሞ ህፃናት መሆናቸውና ወንዶች መሆናቸው እረኞቹን ተራራው ላይ የቆዩትን እረኞች ለመወከል በእንዲህ ያለ መልኩ በዓሉ ከጥንት ጀምሮ እስካሁን ድረስ ሲከበር ኑሯል። ደብረ ታቦር እንደየአካባቢው የተለያዩ ትውፊታዊ አከባበሮችን የያዘ በዓል ነው። እናንተ አካባቢስ እንዴት ይከበራል? ደብረ ታቦር ሲከበር ትዝ የሚላችሁ ነገር ምንድነው? አከባበሩ ምን ይመስላል? በበዓሉ ላይም ሆያ ሆዬ ቡሄ በሉ እየተባለ
የተለያዩ ዝማሬዎች ይቀርባሉ በየሰፈሩ እየተካሄደ በሰንበት ትምህርት ቤት እኛም በፊት እንሄድ ነበር። በዋዜማው በ12 ማለት ነው በዓሉን እናከብራለን። ከዛ ሙልሙል ይሰጣል፣ ገንዘብ ይሰጣል። ገንዘቡ ለሰንበት ትምህርት ቤቱ ይሆናል፣ ሙልሙሉን ደግሞ እኛ እንበለዋለን ማለት ነው። በነገራችን ላይ በቡሄ በሉ ሲባል የሚባሉት ስንኞቹ ግጥሞቹ ደግሞ የየራሳቸው የሆነ አመጣጥና ታሪክ እንዳላቸው ደግሞ መቀጣዩን ቪዲዮ አይተን ደግሞ እንመለሳለን። እስኪ አንዳንድ ግጥሞች ከጥንት ጀምሮ ይባሉ የነበሩት ትንሽ ኢንተረስቲንግ ስለሆኑ ባነሳቸው መልካም ነው። መጣና መጣና ደጅ ልንጠና ከድሮ ጀምሮ እንግዲህ ሲባል የነበረው ክፈት በለው በሩን የጌታዬንም። በነገራችን ላይ ሆያ ሆዬ እየተባለ የሚጨፍሩት ልጆች ሆያ ሆዬ ሲባል ጌታ ሆይ እመቤቴ ሆይ ማለታቸው ነው እና ጌታ ሆይ እመቤቴ ሆይ ብለው በክብር ጠርተው በር ማስከፈታቸው ነው። መጣና መጣና ደጅ ልንጠና ክፈት በለው በሩን የጌታዬን፣ ክፈት በለው ተነሳ ያንን አንበሳ፣ መጣና በዓመቱ እንደምን ሰነበቱ፣ መጣሁኝ በዝና ተውስጠኝ ምዘዝና እያሉ ይቀጥላሉ። ሙልሙሉን ነው እንዳሁኑ ሳንቲም ወይ የኔ ጌታ የሰጠኝ ሙክት፣ እግንባሩ ላይ አለው ምልክት፣ መስከረም ጠባ እሱን ሳነክት። እንግዲህ አይደል መስከረም ሊጠባ ሲል ነው እሱን ሳነክት። የኔማ ጌታ የገደለበት ስፍራው ጎድጉዶ ውሃ ሞላበት፣ እንኳን ሰውና ወፍ አይዞርበት፣ የአሞራ ባልቴት ውሃ ትቅዳበት። የኔማ ጌታ የሰጠኝ ካራ እዚህ በመዛው ጎንደር አበራ፣ በጌታዬ ቤት በጉልላቱ ወርቅ ይፍሰስበት ባናት ባናቱ። የኔማ ጌታ ጌታ ነው ጌታ ሲቀመጥ ሲያምር ሲቆም ሲረሳ፣ የኔማ ጌታ የሰጠኝ ላም 10 ዓመትም ኖረች ባለም ይላል። ሌላም አለ እንዲሁ ስለ ይሄ እንግዲህ ለጌታው ነው ለቤቱ ጌታ። ለቤቱም በቤት ደግሞ የኔማ እመቤት መጣንልሽ የቤት ባልትና ልናይልሽ፣ የኔማ እመቤት የጋገረችው የንብ እንጀራ አስመሰለችው፣ የኔማ እመቤት ብትሰራ ዶሮ ሽታው ይጣራል ገመገም ዞሮ፣ ወይ የኔ እመቤት የፈተለችው የሸረሪት ድር አስመሰለችው፣ ሸማኔ ጠፍቶ ማርያም ሰራችው ለዚያች ለማርያም እዘኑላት፣ ዓመት ከመንፈቅ ወሰደባት፣ የማነውን ዝርት ከግልገሉ ላይ የዚያች እመቤት የቀጭን ፈታይ። ይሄ በጣም እኔ አንድ የቅዱስ ኤፍሬምን ጽሑፍ እያነበብኩኝ ባለፈውም ደግሞ ስናነሳ ነበረ በሰዓታት ላይ ስናነሳ ያልተሸመነ ልብስ ይለዋል ክርስቶስን አይደለ? እዚህ ጋር የሚለውን ልብ በሉ እንግዲህ ምናልባት ብንመረምራቸው ምን ያህል ምስጢር ሊይዙ እንደሚችሉ። ወይ የኔ እመቤት የፈተለችው የሸረሪት ድር አስመሰለችው፣ ሸማኔ ጠፍቶ ማርያም ሰራችው። እንበለዘር ማለት ነው። እንበለዘር ተወረደ እና ያልተሸመነ ልብስ ይለው የለ አባ ጊዮርጊስ ክርስቶስን በሰዓታት ላይ። ስለዚህ ሸማኔ ጠፍቶ ማርያም ሰለችው፣ ከማርያም ብቻ እንጂ ከወንድ ዘር አልተወለደም የሚለውን የሚሰጥ ይመስላል እንዲህ ስናየውና ከባለፈው ጋር በጣም ተቀራራቢ ነው ብዬ ነው ያነሳሁት። ክበር በስንዴ ክበር በጤፍ ምቀኛ ይርገፍ፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ እየተባለ እንዲሁ ይዘመራል። ከዚህ ውጭ ግን አንድ ደግሞ ምናቃት አለች አደለ? እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል፣ ያችን ድግስ ውጭ ውጭ በድንክ አልጋ ተገልብጬ እቺ ድንክ አልጋ አመለኛ አንድ ሰው አታስተኛ። ይሄ ምስጢር ነው። ቅድም ከእስራኤላውያን ከግብፅ መውጣታቸው ጋር ይገናኛል ያልነው ምስጢር ነው። ለምሳሌ ሲጀምር እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል። ጭስ የተባለው በደመናና በጭስ ምሪት ይወስዳቸው ስለነበረ ነው። በደመና በሚጤስ ደመና ማለት ነው ይወስዳቸው ስለነበረ ነው ከግብፅ ወጥተው እስከ ምድረ ርስት እስከሄዱ ድረስ። አጋፋሪ ይደግሳል። አጋፋሪ የተባለው ቅዱስ ሚካኤል ነው። ከሰማይ መና እያወረደ ይመገባቸዋል አይደል? ያጋፍር ነበር እና የአጋፋሪነቱ መጋቤ ብሉይ አይደለም የምንለው አጋፋሪ ሆኖ እንደዚህ ያደርጋቸው ነበር። እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል። ከዛ ምንድን ነው ያቺን ድግስ ውጭ ውጭ በድንክ አልጋ ተገልብጬ። ያቺ ድግስ የተባለችው ያው ከሰማይ መና ይወርድላቸው ይመገቡ ነበረ። በድንክ አልጋ ተገልብጬ ድንክ አልጋ የተባለችው ምድረ ርስት ነች። አመለኛ ናት ተባለ። ያቺ ድንክ አልጋ አመለኛ ካላንድ ሰው አታስተኛ። ከግብፅ ከወጡት ሁሉ ሌሎቹን ሳታስገባ ሁለቱ ብቻ ነው የገቡባት ኢያሱና ካሌብ። ስለዚህ አመለኛ ካላንድ ሰው አታስተኛ ተብላ ሁለቱ መገለጻቸው ነው ብለው ያነሳሉና ይሄ እንዲሁ ጨዋታ የሚመስለው ግጥም ራሱ የሃይማኖትን ትምህርት የያዘ እና የሚያስተምር መሆኑን በዚሁ መረዳት እንችላለን። በጣም የሚገርም ነው አይደለ? በነገራችን ላይ በቤተ ክርስቲያን የሚደረጉ ማናቸውም ስርዓቶች እንዲሁ ያለ ምክንያት በዘፈቀደ የሚደረጉ አይደሉም። እያንዳንዳቸው የራሳቸው ሚስጥርና ትርጓሜ አላቸው። ስለዚህ ዝም ብለን በዘፈቀደ ማለት ማክበር ሳይሆን መጠየቅ መረዳት ያስፈልጋል፣ ትርጉሙን ማለት ነው። ለምንድን ነው ይህ የሚደረገው ብለን ከመምህራን ከሊቃውንት ጠይቀን ማክበር ማድረግ አለብን። ዝም ብለን ምዕመኑ ወይ ደግሞ መናፍቁ ሲጠይቀን አላቅም ማለት አይገባንም።
ከኛ ይጠበቅ። ምክንያቱም ቤተክርስቲያን ያለውን ነገር እያንዳንዱን ነገር ማወቅና መረዳት ይጠበቃል። ተማሪና ውሻው ጊዜ አይስማሙ እስከድሜ ልካቸው አሉ እንደተዳሙ ተማሪና ውሻው ጊዜ አይስማሙ እስከድሜ ልካቸው አሉ እንደተዳሙ ተማሪና ውሻው ጊዜ አይስማሙ እስከድሜ ልካቸው አሉ ተማሪና ውሻ የቆሎ ተማሪና ውሻ ግን ለምንድን ነው የማይስማሙ? ጠይቃችሁ ታውቃላችሁ? ለምንድን ነው የማይስማሙ? መልሱን ኮሜንት ላይ ለብሶ ተሰማሲ ፉና ለስልሶ አንዱ ትንፍኝ ጥሬ የጉራሽ እንጀራ ውሻ ሲያባረረ ያለው መከራ አሁበዬ የቆጠርኩ ጊዳ የፈታው መልእክት በዳዊቱ ነው በረከቱ በዳዊቱ ነው በረከቱ ተዋህዶ ሃይማኖቴ እውቀት መሰረቴ አለኝ ትዝታ ቅኔ ቤት በእንተ ስማ ለማርያም ማለት ትዝታ ቅኔ ቤት በእንተ ስማ ለማርያም ማለት አለኝ ትዝታ ቅኔ ቤት በእንተ ስማ ለማርያም ማለት ትዝታ ቅኔ ቤት በእንተ ስማ ለማርያም ማለት ዜማው መለኪያ ጩኸት ምልክቶ እስምና ግዞ ናቱ ድፋቶ አዲዘር ተሬዘ የሙቅን የቤት አገባብ ምስጢሮ 7-8 ቤት አሁበዬ እኔ ቆጠርኩቤ ባቡጊዳ በመልእክተ ሲተደስተ በዳዊቱ ነው በረከቱ በዳዊቱ ነው በረከቱ ተዋህዶ ሃይማኖቴ እውቀት መሰረቴ። ደብረ ታቦርንስ እንዴት ነው ማክበር ያለብን? ምን ማድረግ አለብን እኛ ኦርቶዶክሳውያን? ደግሞ ይሄኛው በዓል ነው አይደል? እና ይሄ ሃይማኖታዊ በዓሉን ደግሞ ጠብቀን መሄድ ደግሞ ያስፈልጋል። ያ ቅድም ለመናገር እንደሞከርኩት የቤተ ክርስቲያን መገኘት ያስፈልጋል። ሌሊት መሐሌቱንም ሰዓታቱንም ኪዳኑ ላይ መሳተፍ ሃይማኖታዊ። ከዛ በዘለለ ደግሞ ለተዘጋጁ ሰዎች ደግሞ ቅዱስ ሥጋውና ክቡር ደግሞ ተቀብለን ያ ተገለጠ ያልነው አይደለም። ተገለጠ ያልነው እኮ በእኛ ህይወት ውስጥ ተገልጧል ወይ ነው ጥያቄ። በእኛ ህይወት ውስጥ መገለጡን የምናረጋግጠው ደግሞ በቅዱስ ሥጋውና በክቡር ደግሞ መታተም ስንችል ነው። ያ ካልሆነ በእኛ ህይወት ውስጥ ካልተገለጠ ምን ትርጉም አለ? ስለ ደብረ ታቦር መገለጥ ብቻ አውርተን ምን ተወው ነው? ስለዚህ በእኛ ህይወት የክርስቶስ መገለጥ ታይቷል ወይ? ኢየሱስ ክርስቶስ በእውነት በእኛ ህይወት ውስጥ ተገልጧል ወይ? ህይወቱ ተነባቢ ሆነናል ወይ? እንግዲህ ክርስትና ማለት የሚንቀሳቀስ መጽሐፍ ቅዱስ ነው። ክርስቲያን ያ ማለት ክርስቶስን የሚመስል ማለት ነው። ክርስትና ራሱ ጉዞ እኮ ክርስቶስን ለመምሰል የሚደረግ ጉዞ ነው። ያ ምን ማለት ነው? በእኛ ህይወት ውስጥ ክርስቶስን እየገለጥ ነው መሄድ ማለት ነው ክርስቲያን ማለት። ስለዚህ በዓሉንም ስናከብር ያ ተገለጠ ያልነውን ክርስቶስን በእኛ ህይወት ውስጥም እየገለጥ ነው በምግባር በህይወት እየኖር ነው እንድንሄድ አደራ ጭምር ለማለት ነው። እዚህ ደብረ ታቦርን እኛም ስናከብር ሚስጥር የተገታብን ሚስጥር እንዲገለጥልን በፍጹም በማመን ደብረ ታቦር እንደገና ደግሞ ብዙ በዚህ ምድር ላይ ያልተፈታ በዓለም ላይ ሊፈታ የማይችል ብሉ እንቆቅልሽ ያለብን ብዙ ጥያቄ ያለብን ሁሉ ጥያቄዎች ሁሉ መልስ የሚሰጡበት ስለሆነ ይህንን በፍጹም እምነት አምኖ ይህንን በዓል ማክበርና ማስተማር፣ መማር፣ ማወቅ፣ መረዳት፣ ማስረዳት ይጠበቅብናል ማለት ነው። እንኳን ለዚህ ዕለትና ለዚህ ለታላቁ በዓል በሰላም አደረሳችሁ። አሜን። ለመምህራኖቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ረጅም የአገልግሎት እድሜን ከሙሉ ጤና ጋር ያድልልን፣ እኛም የተማርነውን በልቦናችን ያሳድርብን። በዓሉን የሰላም የጤና የፍቅር የአንድነት የበረከት በዓል ያደርግልን። እግዚአብሔር አምላክ ደግሞ በቀጣዩ ዓመት በቤተክርስቲያናችን በሀገራችን የሚታዩ ችግሮች ሁሉ ተቀርፈው በሰላምና በጤና እንድናከብር በደስታ እንድናከብር እግዚአብሔር አምላካችን ያድለን። ውድ የቻናላችን ቤተሰቦች የዛሬው መርሃ ግብራችን ይህንን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዚያው ድረስ በዓሉ የሰላም የፍቅር የአንድነት በዓል እንዲሆንላችሁ ከልብ እመኛለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ለሌሎች እህት ወንድሞቻችን እንዲደርሳቸው ደግሞ ቪዲዮውን ሼር በማድረግ እንድታገዙን እንድታበረታቱን በአክብሮት እጠይቃለሁ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
በቀኙ